ሳይጸልይ ከእግዚአብሔር ጋር ኮሚኒኬት ሳያደርግ ክርስቲያን ነኝ ስላለ ብቻ ድኗል ማለት አይደለም። እንዴት ነው እየተነፈስክ ያለው? እንዴት ነው የምትተነፍሺው ኢየሱስን ሳታናግሪ? እንዴት ነው እየኖርሽ ያለሽው ኢየሱስን ሳታወሪ? ቸርች በመምጣት ብቻ እንዴት ይኖራል? እሑድ ዘምሮ በመውጣት ብቻ እንዴት ይኖራል? እንዴት ነው ምን ተነፍሰው? ከውሃ ውስጥ እንደወጣ አሳ ሟች ነን። እስቲ ከዚህ በኋላ እናግረዋለሁ፣ ተግቼ ጸልያለሁ በሉ እስቲ። ኢየሱስ ጌታ ነው። ትጉና ጸልዩ፣ ትጉና ጸልዩ። ሰይጣን የሚመጣበትን ቦታ አታቁም። ሰይጣን የሚያጠቃሽን ቦታ አታቁም። በድካማችሁ ነው የሚገባው። በሚያስቸግራችሁ ነገር ነው የሚገባው። የአንደበት ድካም ካለብሽ በአንደበትሽ ነው የሚገባው። የሚያናድድ ነገር ይሰጥሻል እንድትስቺ። የገንዘብ ድካም ካለብሽ ገንዘብ ይዞ ይመጣል። ድካማችሁን ያውቃል፣ ውድቀታችሁን ያውቃል። ስንጸልይ ግን ከእግዚአብሔር ጋር ጊዜ ስናሳልፍ፣ ከእግዚአብሔር ጋር ስናወራ፣ ከእግዚአብሔር ጋር ስንውል፣ ከእግዚአብሔር ጋር ስናድርግ ቤት በኩል ያገኘናል። ድካማችንን እኮ እሱ ይሸፍነዋል። ድካምሽ ራሱ አይታወቅም፣ እሱ ሙላት ሆኖ ይቆማል። ችግርሽ ራሱ አይታወቅም፣ ችግርሽን ይቀርፈዋል። ኢየሱስ ጌታ ነው። የማይገመት አገልግሎት። ይሄን አገልግለን ማለፍ ትፈልጋላችሁ? የማይገመት ሰፈር የማይገምተው፣ ሰይጣን የማይገምተው፣ ሰው ማይገምተው ያልተለመደ አገልግሎት አገልግላችሁ ማለፍ ትፈልጋላችሁ? የት ናችሁ እስክትባሉ ድረስ ተሰወሩ። በቃ አውሩ፣ ከእግዚአብሔር ጋር አውሩ፣ ከንጉሱ ጋር አውሩ። በጣም የምወደው ቃል ሙሴ እግዚአብሔርን በመገናኛ ድንኳን እግዚአብሔርና ሙሴ ሊያወሩ ሲገቡ በር ላይ ዳመና ይቆም ነበር። ዋው! በር ላይ ቆሞ ዳመና ይጠብቅ ነበር። ህዝቡ ከሩቅ ዳመናውን ሲያይ ምን ያደርግ ነበር? ይሰግድ ነበር። በቃ ካገለገልን እንደ ክብር አገልግሎት አገልግለን እንለፍ። የእግዚአብሔር ክብር ወርዶ ልክ አንድ ባለስልጣን ሊነጋገር ሲገባ፣ አንድ ባለስልጣን ወደ ቤተ መንግስት ካለው ከሀገሩ መንግስት ጋር ሊያወራ ሲገባ ጥበቃዎች ይሰበሰባሉ አይደለ? በዚህ እየዞሩ እያዩ ሽጉጥ ይዘው ቆመው ይጠብቃሉ። ልክ ሙሴ ከእግዚአብሔር ጋር ሊያወራ ሲገባ ዳመና ይጠብቅ ነበር። ዳመና ይከበው ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የልዩነት አገልግሎት